በአማራ ክልል የሰሜን ሸዋና የኦሮሞ ብሔረሰብ ዞን አዋሳኝ ቦታ ላይ በተከሰተ ግጭት የቀበሌ አስተዳዳሪን ጨምሮ የሰዎች ሕይወት ማለፉንና ከፍተኛ ቁጥር ያላቸው ከብቶች መዘረፋቸው ተነገረ። ግጭቱ የተከሰተው በጨፋ ድሬ ቀበሌ ልዩ ቦታው ጃራ ወንዝ በሚባል አካባቢ ሲሆን በጉዳቱ ከ6 ሰዎች በላይ ከሁለቱም ወገን መሞታቸው ተነግሯል። እንደ አባገዳ አህመድ መሐመድ ገለጻ ከሆነ ግጭቱ በሚያዝያ 11 የተከሰተ ሲሆን ከብት ለማገድ በወጡ ልጆች ላይ ተኩስ መከፈቱ የግጭቱ ምክንያት ነው ብለዋል። አሁንም ሴቶችና ህጻናቶች ከብት ለማገድ ወደ ላይ አውጥቶ እንግዲህ ሰላም ብሎ ነው ያወጡት። በዛ በክልላቸው ውስጥ ያው እንግዲህ የታጠቀ ኃይል መጣና ልጆችንም አባረሩ። አንድ ሴትም ገደሉና ወደ 340 የሚሆን ከብት ወስዶት ነው። ለምን ይሄ ከብት ይወሰዳል ብሎ የመንግስት ያዳለ ቀበሌ ሊቀመንበር ሁላ እዛ ሄዶ ለማገልገል ማለት ሲገባ እሱም ተመትቶ ሞተ። ሁሉም እንግዲህ ያው የጸጥታ ኃይል ነው የሞተው። ሌላኛው አስተያየት ሰጪ የጨፋ ወረዳ ነዋሪ አቶ ኡስማን አሊ አካባቢው በተደጋጋሚ በተለያዩ የታጠቁ ክፍሎች ጥቃት እየተፈጸመበት በርካቶች ሲሞቱ ከፍተኛ የንብረት ዘረፋ ይካሄድበታል ብለዋል። በታቹ ሸኔ በላይኛው ፋኖ ተያያዝነኛ መቼ ገባን አልገባኝም። በላይ በኩል የገበሬ ከብት ወደ ማሳ ላይ ክልሉ ላይ ይገባሉ። ሌላኛው ደግሞ እኛ ጥላቻ አለ በቃ ተጨራረሱ፣ ሰው አለቀ፣ ምንም መላጣ። የታቹ ደግሞ በሸኔ በኩል ደግሞ በቃ ዘረፋ ነው። ጠመንጃ አልቀረም፣ ገንዘብ አልቀረም፣ እየዘረፉ ነው። ሌላኛው እንደዛ ነው። የኦሮሞ ብሔረሰብ ዞን አስተዳደር ሰላምና ጸጥታ መምሪያ ኃላፊ አቶ አወል እንድሪስ በጥቃቱ ከ340 በላይ የቀንድ ከብት መዘረፉንና ሰዎች መሞታቸውን ይናገራሉ። ጥቃት አድራሾቹ የአካባቢውን ሕዝብ ሰላማዊ ግንኙነት ለማወክ የወሰዱት እርምጃ ነውም ብለዋል። በንብረትም ላይ በሰውም ላይ ጉዳት ደርሷል። በጨፋ ሮቢት ቀጠና ማለት ነው። በሰሜን ሸዋ ደግሞ ማጀቴ አቅጣጫ ማለት ነው። ከ340 በላይ የቀንድ ከብቶች ተወስደዋል። የቀበሌ አመራርን ጨምሮ የሰው ህይወት ተቀጥፏል። ሁለቱን ህዝብ ለማጋጨት አቅዶ ነው የሰራው ይሄ ጽንፈኛ። እዚህ ቀጠና ላይ ህዝብ ለህዝብ ሰላም መሆኑ፣ በዚህ ሁለቱ ህዝብ መሀል ሰላም መፈጠሩ ያመመው ጽንፈኛ ነው ይሄ ወርዶ ያደረገው። በሌላ በኩል በሰሜን ሸዋ ዞን የኤፍራታ ግድም ወረዳ ዋና አስተዳዳሪ የሆኑት አቶ አበራ መኮንን የግጭቱ መነሻ በደረሰ ሰብል ላይ ከብት ለግጦሽ መለቀቁ ነው ይላሉ። ከብት የተወሰዳለ፣ ሰውም የሞታለ፣ ከላይ ደግሞ በጣም ብዙ የተቃጠለ እህል አለ፣ የተበላ ማሾ አለ፣ የተገደለ ሰው አለ። መነሻቸው ምንድነው? እዛ አካባቢ ያሉ አርሶ አደሮች ማሾ ላይ እህል ላይ ከብት ለቀው ነው እንደ መነሻ ግጭታቸው። እኛ እንዳመራር አብረን እየሰራን ነው። ትንኮሳው እየተነሳ በዛ ምክንያት ነው። አሁን ላይ አካባቢውን ወደ ነበረበት መልካም ጉርብትና ለመመለስ የሁለቱ ዞን አመራሮች በጋራ እየሰሩ መሆኑን ነው አቶ አወል እንድሪስ የገለጹት። የሁለቱ ዞን አመራር ተገናኝቶ በጉዳዩ ላይ መክሮ ህዝብን እያገኘ እያረጋጋ ነው ያለው። ከዛም በላይ የመከላከያ ሰራዊት አመራሮች ጭምር በጋራ ጥረቶች የተደረጉ ነው። ከዛ በኩል ያሉ ሽማግሌዎችን አግኝቶ ማወያየት፣ የመፍትሄ አቅጣጫዎችን ማስቀመጥ፣ ቢያንስ የተወሰደውን ንብረት እንዴት አድርጎ ነው መመለስ የሚቻለው መተካት የሚቻለው የሚለውን ምክር እየመከረ ነው ያለው። በግጭቱ በሁለቱም በኩል 6 ሰዎች ሙተዋል የሚሉት አቶ አበራ መኮንን ግጭቱ እንዲባባስ የሚያደርጉ አካላት በመኖራቸው እነርሱን የመከላከል ስራ ይሰራልም ብለዋል። ከላይ ወደ 2 ሰው ሞቷል። ከቁስለኛ ውጪ ከታች ወደ 4 ሰው ሞቷል። በዚህ ልክ ነው መንገለው። ከዛ ውጪ በኤስቲሜት ባይደረግም በጣም ብዙ ሄክታር ማሾ ተበልቷል። ተጨማሪ ጤፎች ተቃጥለዋል። ተጨማሪ አገዳ ተቃጥለዋል። ከብቶቹን ደግሞ ወደ 240 አካባቢ የሚገመቱ ከብቶች ተወስደዋል ይባላል። የሀገር ሽማግሌዎች በጋራ ተደዋውሉ እየሰሩ ነው። እኛ እየሰራን ነው። ግን ምንድነው ከላይ ነገሮች ከተባባሱና ትንኮሳው ከባሰ በኋላ የከብት ከተወሰደ በኋላ እንዳይመልስ የሚያደርግ ጽንፈኛ አለ። ከብቶቹ እንዳይመልስ መነሻው ምንድነው ከተባለ ከብት ተለቆ ነው እህል ከሚነሳው ሁሉ ጊዜ በዚህ ነው። ለዶይቼ ቬለ ዘገባ ኢሳያስ ገላው።